بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله الأمين نبينا محمد وعلى آله وصحبه وسلم أجمعين أما بعد ያው እንደተለመደው ደርሳችን እንደቀጠለ ነው። የተከበራችሁ ወደ ተከታዮቼ አላህ Subhanahu Wa Ta'ala በያላችሁበት የዓለም ዳርቻ አላህ ሰላማችሁን ያብዛልን። አላህ ሁላችንም ይጠብቀን። በእስልምና ላይ ኖሮ በእስልምና ላይ ከሚሞቱ ሰዎች አላህ ያድርገን። ከሳሊሖችም አላህ ይቀሰቅሰን። በመቀጠል ዛሬ የምናየው ደርስ ሱረቱን ነስር ነው። ወደ ደርሱ ከመግባታችን በፊት ቻናሏ በጣም አዲስ ስለሆነች ቻናሏ ለሁሉም እንድትዳረስ ሼር እያደረግን ሊንኳን ኮፒ እያደረግን ላልደረሳቸው ሰዎች እያደረስን ሰብስክራይበሮች እንዲበዙ አድርጉልኝ እላችኋለሁ። ባረከላሁ ፊኩም። ሱረቱን ነስር አንቀጾቿ 3 ናቸው። መደንይ ናት። መዲና ከወረዱ ከሆኑ ሱራዎች ውስጥ አንዷ ናት። ዛሬ እሷን እናያለን ማለት ነው። ሱረቱን ነስር ሱረቱን ነስር ሱረቱን ነስር أعوذ بالله من الشيطان الرجيم بسم الله الرحمن الرحيم بسم الله الرحمن الرحيم إذا جاء نصر الله إذا جاء نصر الله والفتح 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 አይባልም والفتح አይባልም ከስራ ማይደረግም ታዋ ሱኩን ናት። ከዛ ሐውንም መቆሚያ ቦታ ስለሆነ ሱኩን እናደርገዋለን ማለት ነው። والفتح والفتح إذا جاء ነው إذا جاء ነው እንጂ إذا جاء نصر الله ብለን የምንቀራለን። إذا جاء نصر الله ሳይሆን إذا جاء ማዕናው እዚህ ጋር ደርሶ ነው የሚቆመው። ነስሩላህ ነው እንጂ አነስሩላህ አይደለም። ጃአ የሚለው ሐምዛው የጃአ ነው። ከዚህ ጋር ይሄ አንድ ቃል ነው፣ ይሄም አንድ ቃል ነው፣ ይሄም ራሱን የቻለ አንድ ቃል ነው፣ ይሄም ሌላ ቃል ነው። ስለዚህ ትርጉም በሚያንበላሽ መልኩ መቅራት የለብን። አነስሩላህ ሳይሆን ነስሩላህ ነው። ኢዛ ጃአ ነስሩላህ ወልፈትህ ወልፈትህ ወረአይተ ናሰ እዚህ ጋር እንደምታዩት ራ ከለሯ ሰማያዊ ወደ ሰማያዊነት የተቀራረበ የሆነ ሰማያዊ ባይሆንም ትንሽ ወደ ሰማያዊነት የተቀራረበ የሆነ ከለር ነው ያላት። ነስሩላህ ራ ضمه ሆነ ተወፍራለች። እዚህም ጋር እንደዛው ያው ተወፍራለች። ወረአይተ ናሰ ይሄ መካነል ጉና ነው። ጉና የሚወጣበት የሆነ ቦታ ነው። ኑን ሸዳ ናት። ሸዳ ስትሆን ጊዜ ማለት ነው ጠበቅ አድርገን ላዩ ላይ ትንሽ ቆሙ ማለት ይፈልጋል። ጉና መኖር አለበት። ጉና የሚባለው ያው ከሹም የሚወጣ የሆነ የሚያምር የሆነ ድምጽ ማለት ነው። ወረአይተ ናሰ ወረአይተ ናሰ የድኹሉነ 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 የድ ዳል የቀልቀላ ፊደል ነው። ኻ ይወፍራል። የድኹሉነ ፊ ዲንላሂ ፊ ዲንላሂ ፊ ዲንላሂ እቺ ላመል ጀላላዋ አትወፍርም ማለት ነው። ፊ ዲንላሂ ብለን የምንቀራለን። ይሄ ስህተት ነው። ለምን እዚህ ጋር ከስራ ስላለ ከስራን አስለጥቃ ከመጣች አላህ የምትለው ቃል ማለት ነው አስለጥቆ ከመጣ ምን ይሆናል? ይቀጥናል ማለት ነው። ፊ ዲንላሂ አፍዋጃ አፍዋጃ ፈሰቢሕ 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 ቢሐምድ ረቢከ ፈሰቢሕ ቢሐምድ ረቢከ
ወስተግፊርሁ ወስተግፊርሁ ወስተግፊር ማለት ይቻላል። ለማቆም ከፈለግን ለመቀጠል ከፈለግን ደግሞ ወስተግፊርሁ ለማቆም ወስተግፊር ሀ ሱኩን አድርገን እንቆማለን ማለት ነው። ለመቀጠል ስንፈልግ ወስተግፊርሁ ኢነሁ ዋው ሰጊራ አለች እዚህ ጋር ኢነሁ ካነ ተዋባ ብለን በዚህ መልኩ አስተካክለን እንቀራለን ማለት ነው። አላህ ባወቁት ነገር ከሚጠቀሙ ሰዎች አላህ ይበለን።